እየተዋደድን እየተሳሰብን የተለያየ ነው። ገብቶሻል? እኔ ለአንቺ እያሰብኩ አንቺ ለእኔ እያሰብሽ፣ አንቺ ለፍቅርና ለእኛ እያሰብሽ፣ እኔ ለአንቺ እያሰብኩኝ እየወደድኩሽ ነው የምንለይሽ። ሁለቱም ልክ ነው፣ ግን ኖር ሚዛን የሚደፋው እናንተ ፍረዱ። የትኛው ቤተሰብ ነው ፍቅር ነው? እውነት ቢሆን ብስማሙ ትላንታውን ቤተሰብን ያስቀደም ነው አይደል? ከፍቅር እንደዚህ አይነት ነገር ቢገጥም ደግሞ አሁን ይከብዳል። አይሻ ሁለት የሚፈላለጉ ሰዎች፣ የሚዋደዱ ሰዎች፣ መለያየት የማይመርጡ ሰዎች ግን እናንተ በጣም አንተና ጋሽዬን ቢፋለን የሚገርም ትስስራለን። ከአባቴ የሆናችሁበትን ጊዜ እየተናደድኩኝ ነው። ቤስት ፍሬንድ እኮ አይደለም፣ ሂዝ ማይ ዳድ። ኦኬ ያው ነው ዳድም ፍሬንድ ይሆናል። ከአባትነት የሚገኘውን ነገር እያገኘ ነው ከጋሽ። እኔ እኮ በጣም እንደሚወድ ስለማቅ ነው ግራ ይገባኝ ለመቀበል ራሱ። እኔና አንቺ እኮ ለምን እንለያያለን? ለምንም አንለያይም። ወሬ በስተት ራሱ ጾም ተፈቷል። ፕራንክ ነው በቃ። ሰጠሽኝ ሂሳብሽን ሰማሽ? ሂሳቤን ሰጠሽኝ። አንቺ እኮ ከነ ቤተሰብ ነው ረሸንሽን እንዳለ እኔም ሰጠሁሽ፣ ግን ብቻሽን ነው ይሻል። ገብቶሻል? እኔ ደግሞ ቤተሰብ አሳዘኑኝ እንጂ ሙሉ ሊሄድ ነበር። አዘጋጅተህ ነው ደግሞ አበባ አልነገርኳቸውም። አበባ ሳደም ተጣርፈሽ ነው የመጣሽው። ብዙ ነገር እኮ ልነግራቸው እያስረዳው እያለ ነው የመጣሽው። እንዲህ ስትበሪ መጣሽ። በቃ የኔ እናት ምን መኪና ገዛልሻለሁ ቶሎ እንድትመጪ። በጣም ነው የምወድሽ። እሺ ኖርማል ነው። ሻጨነቂ ሁሉ ነገር ኖርማል ነው። አራን እንዳታወሪ እንደዚህ አይነት ነገር። ለፕራንክ ነው ኖርማል ነው እንዴ? ለፕራንክ እኮ ኖርማል ነው ቅመሜ። ኦኬ 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 ፎቢያ የሚያስጨንቅ ነገር የለም። አሁን ነገ አብዝሻለሁ ምናምን ጸሎታሽን ይዘሽ ሂጂ። እሺ አበባሽን ይዘሽ እዛ እኮ እንወጣለን። ለሀገር ምሩ ነው። ብሩኬ ሰጠኝ ነው ብሩኬ ሰጠኝ ነው ምትያ ምግብ ቤት ሁላ እንደዚህ ነው አትበይም። እያበላሽ ብላልኝ እስቲ አበባዬ እያልሽ እኩራራለሁ። ይሄን ታጨነቂ። ፕራንክ ነው። ከዛ አሁን ጋሽዬ እንደውለን ደግሞ አባቢ ፕራንክ አረከኛ ምናምን ብለሽ ታረቂ። እኔ እርግጠኛ አሁን እንደውል ይቀጥለዋል ነው ጋሽ። አንቺ ልጅ አትይኝም በቃ ነው የሚለው። ወደሽ ነው የምታወሪው። እንዲቀወር ነው ማድረግሽ። ሸረሪት ቡቲካ ማንኪያ ሹካ ሸረሪት